ተሰብስበው ስቴት ዲፓርትመንት ተሰብስበው ኦሮሞ የሚባል በታሪክም ተጠያቂ በህግም ተጠያቂ ቁጥሩት ምናምን የሚሉት ስቴት ዲፓርትመንት ያሉ ዘረኞች ናቸው። ዘረኞች ያውም 40 የማይሞላ ወጥተው አዲስ አበባስ ኖ ኬኩን ላይ ሆኗል ሩጫው። ቢኮዝ እየታየ ያለ ኬክ አለ። ስትራክቸራል ማለት እሱ ነው እርሻው። ሶ ስትራክቸራል ቼንጁ በመጣ ቁጥር የዘር ፖለቲካ ይሞታል፣ የፋሺዝም ፖለቲካ ይሞታል፣ የኛና የነሱ ፖለቲካ ይሞታል። ቢኮዝ የፋሺዝም ፖለቲካ ከተሜ ጠል ነው። ይህም በደንብ መረዳት የሚያስፈልግ ይመስለኛል። ዛሬ ስለ አዲስ አበባ ስናወራ ስለ ትሪሊዮን ብር ነው የምናወራው። በህይወት እያለሁ ይሄን በመስማቱ ደስተኛ ነኝ። አዲስ አበባ ላይ የወንዝ ዳርቻ ልማት የሚባለው ብቻ የትሪሊዮን ብሮች ትራንዛክሽን የሚካሄድበት ነው ብሎ እንደመስማት የሚያስደስት ነገር የለም። በህይወቴ እንኳን አየሁት። እድለኛ ነኝ፣ ወይም የዚህ ዘመን ልጆች እድለኞች ነን። አንድ እኮ ነው የወንዝ ልማት፣ የአዲስ አበባ የወንዝ ልማት ብቻ ትሪሊዮን ብር ራን ያደርጋል። ትሪሊዮን ያልኩት ሚሊዮን ቢሊዮን አይደለም ያልኩት፣ እስ ትሪሊዮን። ታዲያ ስለ ኬክ አይደለም እንዴ ማውራት ያለብን? ህዝቡ አልተሸወደም እኮ። ህዝቡ 70 ነው 40 ሆኖ ሲወጣላቸው እኮ አልተሸወደም። ቶሮንቶም ካናዳ ከ3 ከተሞች 80 ነው ምናምን ይወጡላቸዋል። ከ3 ከተሞች ከኦቶዋ ከቶሮንቶ ከምናምን ለቃቅመው 70 አይሞሉም፣ 70 80። በተቃራኒው ግን ሌሎች ቦታዎች ላይ ሚኒሶታ ታደርጎ ታይቶ በማይታወቅ እንደነገሩኝ ከ300 ሰው በላይ የኢትዮጵያ ኤምባሲ ስብሰባ ጠርቶ ተሳትፏል። ከፈለጋችሁ ቪዲዮን ሌላ ጊዜ ያሳያችኋል። ዋይ ሚኒሶታ አምባሳደሩ በተገኘበት ይቻል ነበር ድሮ። አምባሳደር ብናልፍ በተገኘበት ከ300 ሰው በላይ አዳራሽ ተገኝቶ እንዴት አድርገን ነው አዲስ አበባ ኢትዮጵያ እየመጣ ያለውን ልማት ተጠቃሚ የምንሆነው ብሎ ዲያስፖራ ተሰብስቧል። ቪዲዮ አይቼዋለሁ፣ እኔ ደርሶኛል። ለምንድን ነው ሚኒሶታ 300 እና ከዛ በላይ ተሰብስቦ ከአምባሳደሩ ጋር የሚመክረው? ከኦቶዋ ከካናዳ ቶሮንቶ ከምናም ከ4 ከ5 ከተሞች ሄደው ግን 70 የማይሞላ ሰው የተሰበሰበው ለምንድን ነው? ዋይ ጠይቁ ራሳችሁ። ዲያስፖራውም ኬኩ ላይ እየሮጠ ነው። የኛና የነሱ ፖለቲካ እየሞተ ነው። ስትራክቸራል ማለት እሱ ነው። የወንዝ ልማት ብቻ ትሪሊየን ብር እያወጣ ነው። ትሪሊየኑ ደግሞ የሚገርመው የመንግስት አይደለም። ሌላው አስደናቂ ነገር እሱ ነው። ትሪሊየን የሚባለው ራሱ የመንግስት ከመንግስት ካዝና የወጣ ብቻ አይደለም። ትሪሊየኑ እየወጣ ያለው ከግል ባለሀብቱ ነው። ሌላ አስገራሚው ነገር እሱ ነው። አቶ ግርማ ሰይፉ በዚህ ስብሰባ ላይ የተናገሩትን ሪፖርተርም አወጡታል። የአዲስ አበባ ከተማ ልማት ውበትና አረንጓዴ ልማት ቢሮ ኃላፊ ማለት ነው ግርማ ሰይፉ ምን አለ? አቶ ግርማ ሰይፉ በከተማዋ ለተከናወነው የወንዝ ዳር ፕሮጀክት ብቻ በመንግስትና በግል አጋርነት 1.3 ትሪሊየን ብር ፈሰስ ተደርጓል። 1.3 ትሪሊየን 1 ትሪሊየን 300 ቢሊየን ማለት ነው። it's a public private partnership ህዝብና ባለሀብትና ወይም ግል ሴክተሩና መንግስት የተቀናጁበት ማለት ነው። ይቀጥላል አቶ ግርማ ሰይፉ የአዲስ አበባ ከተማ አስተዳደር በጀት
350 ቢሊዮን ብር ሆኖ ሲያበቃ ለኮሪደር ልማት ለወንዝ ዳርቻ ፕሮጀክት ብቻ 1.3 ትሪሊየን ብር ወጪ ተደርጓል። ይህም በመንግስትና በግል አጋርነት ፕሮጀክት ነው። የባለሀብቶች ተሳትፎ ትልቅ ድርሻ አለው። በወንዝ ዳርቻ ብቻ የተሸፈነ 1160 ሄክታር መሬት ነው። 1160 ሄክታር መሬት ይሄ ስትራክቸራል አይደለም እርሻው። ይሄ እንደ አዲስ አበባ ደስ አይልም? እዚህ ውስጥ ፖለቲካ አለ። ወይኔ ባልተሰራ ብለን ይቆጨን እንደና አንዳርጋቸው ጽጌ ሄደን ጽምዶ እንድንል፣ ወይኔ እንደዚህ ተሰራ ብለን እንደ ኔፓልን እንጥራት ኔፓል እንበላት። ምንድን ነው የምታወሩት? እኔ ሲሪየስሊ ነው ማለት አዲስ አበባ ሰው አዲስ አበባ ነቅቷል። እሱ ጥያቄ የለኝም። ግን እዚህ ውጪ የሚወናበደውን ነው ታርጌት እያደረኩ ያለሁት እኔ። ስለዚህ 1.3 ትሪሊየን ወጪ የተደረገበት በወንዝ ዳር ብቻ ፕሮጀክት ነው። ይህ ፕሮጀክት ደግሞ የግል ሴክተሩ ፕላስ ገቨርንመንቱ ነው። እንዳለው ግርማ እንዳለው የአጠቃላይ የክልሉ በጀት የመስተዳድሩ በጀት 350 ቢሊዮን ነው። በፍጹም አይገናኝም እኮ። ሬሾ መስራት ትችላላችሁ። ወደ 4 እጥፍ አካባቢ ማለት ነው። ለኮሪደር ልማት ወንዝ ዳርቻ ብቻ 4 እጥፍ ነው ከስተዳደሩ ከአመታዊ በጀቱ ማለት ነው። እዛ ውስጥ ብዙ ገጽታ ያለው ነገር ይኖራል። ልክ ነው ኢትዮጵያ። ስለዚህ ይሄ ጉዳይ አንዲት የሆነች ከተማ አለች ለትሪሊየን ብር እያፈሰሰች ያለች። ስለዚህ ከተማ ነው እያወራን ያለው። አንደኛ እሱ ነው። ሁለተኛ በመድረኩ የተሳተፉ ምስክርነት የሰጡ ሰዎች አሉ። እዚህ ዋሽንግተን ዲሲ የተቀመጡ ወይም አምስተርዳም የተቀመጡ ምናምን ሳይሆኑ ወይም አስመራ የተቀመጡ ሳይሆኑ አዲስ አበባ ኑሯቸውን ያደረጉ ምስክርነት የሰጡ ሰዎች አሉ። ለምሳሌ ፎቶ ላይ እንዳያችሁት ጸሐፊ ተውኔት ኃይሉ ጸጋዬ አንድ አስተያየት ሲሰጥ አይቻልም። እዛ የነበሩ ጋዜጠኞችን ጠይቄያቸው ነበር። እነማን አስተያየት ሰጡ ምናምን ብዬ። ኃይሉ ጸጋዬ ታውቁታላችሁ፣ የማዕበል ዋናተኞች። እነ አርቲስት ደበሽ ተመስገን አስተያየት ሲሰጡ አይቻሉ። መቼም ከአርቲስት ደበሽ ተመስገን በላይ ነኝ የሚል ዲሲ ያለ አርቲስት ካለ አላቅም፣ ኑሮን እየኖረ ያለ ማለት ነው። አይ እኔ ከአርቲስት ተውኔት ኃይሉ ጸጋዬ ነኝ በላይ ነኝ ብሎ የሚል አውሮፓ የሚኖር ወይም አሜሪካ የሚኖር ካለ አላቅም። ኑሮን አዲስ አበባን እየኖሩት ያሉት ሰዎች የኪነ ጥበብ ሙያተኞች ምክር እንትን እየሰጡ ነው፣ ምስክርነት እየሰጡ ነው። ለሆዳቸው ነው እንበላቸው። ኃይሉ ጸጋዬ ለሆድ ነው የሰራው እንበለው፣ ፋርሴ ቡላ እንበለው እንደምትሉት። ደበሽ ተመስገን ለሆድ ነው እንበል። ሁሉንም ሆድ ብላችሁ ምንድን ነው ያሉት እነሱ? በከተማዋ እየተከናወኑ የሚገኙ ስራዎችን አለማድነቅ አይቻልም። ቢኮስ እይታቸው አርቲስት ነው፣ የሚያዩበት ቀለም አላቸዋ። ኪነ ጥበቡን ወዴት ሊወስደው እንደሚችል ያውቃሉ። አድዋን ሲያዩ ያውቃሉ፣ ቤተ መንግስቱን ሄደው ሲያዩ ያውቃሉ፣ የሳይንስ ሙዚየሙን ሄደው ሲያዩ ያውቃሉ፣ ወዘተ ወዘተ። እነዚህ ሁሉ የልማቶቹ የከተማ ውበት ምን አይነት ፊልም ሊሰሩ እንደሚችሉ፣ ምን አይነት ድራማ ሊሰሩ እንደሚችሉ፣ ምን አይነት መጣጥፍ ሊጽፉ እንደሚችሉ የሚያውቁ የሚያዩ ሰዎች ናቸው።